በዚህ ቪዲዮ ከቲክቶክ ከራሱ እንዴት ገንዘብ መስራት እንደምትችሉ በየወሩ በትንሹ ከ100,000 ብር በላይ መስራት የምትችሉበት በጣም አስገራሚ የቲክቶክ ኢንተርናሽናል አካውንት አከፋፈት እነግራችኋለሁ። ከቲክቶክ ገንዘብ የምታገኙበት ሶስተኛው መንገድ የዓለም አቀፍ አካውንት አከፋፈት ስልት። መመኘት በጣም ቀላል ነገር ነው። ነገር ግን ያንን ምኞት ወደ እውነተኛ ውጤት ለመለወጥ እንቅፋቶችን በእውቀት ማለፍ የጎበዞች ስራ ነው። ዛሬ የምንነጋገረው ቲክቶክ ላይ በቪዲዮ እይታዎች ብቻ ቪው በማግኘት ብቻ በቀጥታ በዶላር ስለሚከፍለው መንገድ ነው። ይህ ፕሮግራም ቲክቶክ ክሪኤተር ሪዋርድ ፕሮግራም ይባላል፣ ወይንም ደግሞ የቀድሞው ክሪኤቲቪቲ ፕሮግራም ቤታ ይባላል። በዚህ ፕሮግራም ውስጥ ያሉ ኮንተንት ክሪኤተሮች በ1000 እይታዎች ከ0.50 ሳንቲም እስከ 1.5 ዶላር ይከፈላቸዋል። ይህ ማለት ቪዲዮ 1 ሚሊዮን እይታ ካገኘ እስከ 1500 ዶላር ማግኘት ትችላለህ ማለት ነው። ይህንን ትልቅ የገቢ መጠን ስታየው ወዲያውኑ ዩቲዩብ ላይ ገብተህ እንዴት አካውንት መክፈት ይችላል ብለህ መፈለግህ አይቀሬ ነው። በዚህ የሚመጡልህ ቪዲዮዎች በሙሉ በስልክህ ነፃ ቪፒኤን አብርተህ የቲክቶክ አካውንት በሳፋሪ ወይም በክሮም ከፍተህ ከዚያ መክፈል ይጀምርልሃል ይሉሃል። እውነቱን እንነጋገር ከተባለ ይህ ትልቅ ውሸትና ወጥመድ ነው። ቲክቶክ በዓለም ላይ ካሉ እጅግ የረቀቁ የቴክኖሎጂ ኩባንያዎች ውስጥ አንዱ ነው። ስልክህ ውስጥ ያለውን የኢትዮጵያ ሲም ካርድ፣ የስልክህን ቋንቋ፣ የሰዓት አቆጣጠርና የጂፒኤስ መረጃ በቀላሉ መከታተል ይችላል። ዝም ብለህ ነፃ ቪፒኤን ስላበራህ ብቻ ቲክቶክን ማታለል አትችልም። ያንን አካውንት ብትከፍተውም እንኳን መስፈርቶቹን አሟልተህ ሞኔታይዝ ስታመለክት አካውንት የተከፈተው ክፍያ በማይፈጸምበት ሀገር ነው በሚል ምክንያት ወዲያውኑ ውድቅ ይደረጋል፣ ወይም ቪዲዮዎችን ለሰዎች እንዳይታዩ ዜሮ እይታ ላይ ታግደው እንዲቆዩ ያደርግብሃል። ታዲያ ኢትዮጵያ ውስጥ ሆነን እንዴት ነው ይህንን ሲስተም በህጋዊና በእውነተኛ መንገድ ማለፍ የምንችለው? ለዚህ የሚሰሩት ሁለቱ እውነተኛ መንገዶች ብቻ ናቸው። እሱን እያንዳንዱን መንገድ በዝርዝር እዚሁ እናያለን። እናንተም ቻናሉን ሳብስክራይብ እያደረጋችሁ ላይክ ከረስታችሁ ከሆነ ላይክ አድርጋችሁ እንቀጥል። ዘዴ 1 ዘ ፊዚካል ሲም ስትራቴጂ፣ የውጭ ሀገር ሲም ካርድ ስልት። የመጀመሪያውና በዓለም ላይ ያሉ የኦንላይን ባለሙያዎች የሚጠቀሙበት እጅግ አስተማማኝ መንገድ የውጭ ሀገር ሲም ካርድ ኢንተርናሽናል ሲም ካርድ መጠቀም ነው። ቲክቶክ ስልክህን ያለበትን ቦታ ለማረጋገጥ መጀመሪያ የሚያነበው ስልክህ ውስጥ ያለውን የሲም ካርድ መለያ ኮድ ወይንም ደግሞ ሞባይል ካንትሪ ኮድ ነው። ስልክህ ውስጥ የኢትዮጵያ ሲም ካርድ እስካለ ድረስ በቪፒኤን ብትጠቀምም ቲክቶክ ኢትዮጵያ ውስጥ እንዳለ ያውቃል። ይህንን ለማድረግ የሚከተሉትን 5 ደረጃዎችን በጥንቃቄ ተከታተሉኝ። አንደኛው የውጭ ሀገር ሲም ካርድ ማግኘት። በውጭ ሀገር ለምሳሌ አሜሪካ፣ እንግሊዝ፣ ጀርመን ወይም ፈረንሳይ የሚኖር ዘመድ ወይም ጓደኛ ካለህ እዛ ሀገር የሚሸጥ ዝቅተኛ ዋጋ ያለው ሲም ካርድ በሰው ወይም በፖስታ ወደ ኢትዮጵያ እንዲላክልህ ታደርጋለህ። ሲም ካርዱ አክቲቭ መሆን ወይም ደግሞ ባላንስ መኖር አይጠበቅበትም። ሁለተኛው ስልክ ማዘጋጀት ነው። ለቲክቶክ ብቻ የምትጠቀምበት የተለየ የድሮ ስልክ ብታዘጋጅ ይመረጣል። ከዚህ ስልክ ላይ የኢትዮጵያ ሲም ካርድን ሙሉ በሙሉ ታወጣለህ። ሶስተኛ ስልኩን ማጽዳት። ሙሉ በሙሉ ስልኩን እንደ አዲስ ስልክ ሪስቶር ታደርገዋለህ። ስልኩ ላይ የኢትዮጵያ ጂፒኤስ መረጃ እንዳይኖር ስልኩን ሙሉ በሙሉ ነው የምታጠፋው። አራተኛው መንገድ ሲም ካርዱን ማስገባት ነው። ስልኩ ሲበራ የውጭ ሀገር ሲም ካርድ ብቻ ታስገብበታለህ። የስልኩን ቋንቋ እንግሊዝ፣ ዩኤስ ኦር ዩኬ፣ የሰዓት አቆጣጠሩን ታይም ዞን ደግሞ ሲም ካርዱ ወደ ተገዛበት ሀገር ሰዓት ትቀይረዋለህ። አምስተኛው አካውንት መክፈት ነው። በዋይፋይ ታገናኛለህ። የግድ በዋይፋይ መሆን አለበት። ዞሮ ዞሮ ያለ ዋይፋይ ኮኔክት ሊያደርግልህ አይችልም። ከዚያም ጥራት ያለው ፕሪሚየም ቪፒኤን ተከፋይ የሆነ ሬዚደንሻል ቪፒኤን አብርተህ አዲስ የቲክቶክ አካውንት በኢሜል ትከፍታለህ። በዚህ ጊዜ ቲክቶክ ስልክህን የሚያየው እዛ ውጭ ሀገር እንዳለ ስልክ አድርጎ ነው። በፔጅህ ላይ የክሪኤተር ሪዋርድ ፕሮግራም አማራጭ ወዲያውኑ በርቶ ታገኘዋለህ። አያችሁ አይደል? እንደሚወራው ፕሮሰሱ ቀላል አይደለም። በጣም ውስብስብ ነው። ወደ ሁለተኛው ዘዴ ስንመጣ ዘ ፕሮክሲ ክሪኤተር ይባላል። የውጭ ሀገር አስተዳዳሪ ስልት ነው። ይህኛው መንገድ በውጭ ሀገር ያለ ሰው አካውንቱን እንዲከፍትልህ ማድረግ ነው። በውጭ ሀገር በተለይ ደግሞ አሜሪካ ወይም እንግሊዝ የሚኖር ታማኝ ሰው ካለ እዚህ ሀገር ሆኖ በራሱ ስልክ አዲስ የቲክቶክ አካውንት እንዲከፍትልህ ታደርጋለህ። አካውንቱን ሲከፍተው አንተ ልትጠቀምበት በምትፈልገው የኢሜል አድራሻ መሆን አለበት። እዚህ ሀገር ሆኖ አካውንቱን ከከፈተና የክሪኤተር ሪዋርድ ፕሮግራም መብራቱን ካረጋገጠ በኋላ የአካውንቱን መግቢያ መረጃ ወይም ደግሞ ኢሜልና ፓስወርድ ለአንተ ይልክልሃል። አንተ ከኢትዮጵያ ሆነ ወደ አካውንቱ ከመግባትህ በፊት ስልክህ ላይ ያለውን የኢትዮጵያ ሲም ካርድ ማውጣት፣ የስልኩን ሰዓት ወደዚህ ሀገር ሰዓት
በመቀየርና ጥራት ያለው VPN በመጠቀም ወደ አካውንቱ መግባት አለብህ። የቅድሙም ይሄኛውም በቃ ተቀራራቢ ናቸው። የቅድሙ ፊዚካል የሆነ ሲም ካርድ ሊመጣልህ ይገባል። ይሄኛው ደግሞ እሺ እዛ ሀገር አካውንቱ ተከፍቶ ኢሜይል እና ፓስወርድ ይላክልሃል። እንደዚሁ ግን ሪስቶር የተደረገ አዲስ ስልክ ያስፈልግሃል ማለት ነው። ይህ መንገድ ሲም ካርድ ወደ ሀገር ውስጥ ለማስገባት ለሚቸገሩ ሰዎች የተሻለው አማራጭ ነው። ወደ ደረጃ 3 እንሂድ። የሞኔታይዜሽን መስፈርቶችና የቪዲዮ ህጎች። አካውንቱን በትክክለኛው መንገድ ከፈትን እንበል። አሁን ክፍያ ለማግኘት ማሟላት ያለብን 3 ዋና ዋና መስፈርቶች አሉ። ቢያንስ 10,000 ፎሎወሮችን ማግኘት፣ በላስት 30 ቀናት ውስጥ ቢያንስ ከ100,000 የቪዲዮ እይታዎች በላይ ማግኘት፣ ሌላው ደግሞ እድሜ ከ18 ዓመት በላይ መሆን አለበት። እነዚህን መስፈርቶች ስታሟላ ወደ ክሬተር ሪዋርድ ፕሮግራም እንድታመለክት ፍቃድ ይሰጥሃል። ነገር ግን እዚህ ጋር ነው ትልቁ ህግ ያለው። የምትሰራቸው ቪዲዮዎች ርዝመት 100% ከ1 ደቂቃ ወይንም ደግሞ ከ60 ሰከንድ በላይ መሆን አለበት። ቲክቶክ ከ60 ሰከንድ በታች ለሆኑ አጫጭር ቪዲዮዎች አንድም ሳንቲም አይከፍልም። ቲክቶክ ይህንን ህግ ያወጣው ከዩቲዩብ ረጅም ቪዲዮዎች ጋር ለመወዳደር ስለፈለገ ነው። ስለዚህ የምትሰራቸው ቪዲዮዎች ረዘም ያሉ ሰዎችን መሳብ የሚችሉና ጥራት ያላቸው መሆን አለባቸው። የሰዎችን ቪዲዮ ኮፒ አድርገህ ለመጫን የምታስብ ከሆነ ጊዜህን አታባክን። የቲክቶክ አርቲፊሻል ኢንቴሊጀንስ የሰዎችን ቪዲዮ ኮፒ የተደረጉ ቪዲዮዎችን ወዲያውኑ ስለሚለይ አካውንትህን አን ኦሪጂናል ኮንተንት በሚል ምክንያት ከአባልነት ያባርረዋል። የራስህን እውነተኛ ቪዲዮ ብቻ መስራት አለብህ። ደረጃ 4 ታክስ ኤንድ ፔይአውት የታክስና የክፍያ መረጃ አሞላል። አሁን ወደ ሌላኛው ትልቅ ፈተና ደርሰናል። መስፈርቶቹን አሟልተናል። ማመልከቻችንም ተቀባይነት አግኝቷል። አሁን ቲክቶክ የባንክና የታክስ መረጃ እንድንሞላ ይጠይቀናል። ይህንን ለማድረግ በውጭ ሀገር ያለው ዘመድህ ወይም ጓደኛህ እንደገና ያስፈልግሃል። አንደኛ የታክስ ኢንፎ የግብር መረጃ ማለት ነው። አሜሪካ ውስጥ ከሆነ የW9 የታክስ ቅጽ መሙላት አለበት። ይህ ታክስ የሚሞላው በውጭ ሀገር ባለው ሰው ህጋዊ መረጃ SSN ወይም ደግሞ ITIN ቁጥር መሰረት ነው። ሁለተኛው ደግሞ ፔይአውት ሜተድ ነው። ቲክቶክ ክፍያውን የሚልከው በፔይፓል ወይም በውጭ ሀገር ባንክ አካውንት አማካኝነት ነው። ስለዚህ አጋርህ የራሱን የባንክ አካውንት ከቲክቶክ ጋር ያገናኛል። ገንዘቡ በየወሩ በ15ኛው ቀን በዚያ ባንክ ውስጥ ይገባል። እሱ ግብር ከከፈለበት በኋላ ቀሪውን ገንዘብ በተለያዩ የገንዘብ ማስተላለፊያዎች በቀጥታ ወደ አንተ ያስተላልፍልሃል። ለዚህ ውለታው ደግሞ ከምታገኘው ገቢ ላይ የተወሰነውን ፐርሰንት ለእሱ መስጠት ፌር የሆነ ነገር ነው። ምክንያቱም እዚህ ሆነ ልታገኝ የማትችለውን እድል በእሱ አማካኝነት እያገኘህ ስለሆነ እዛ ሀገር ሆናችሁ ምን እንስራ ብላችሁ የምታስቡ ሰዎች ዝም ብላችሁ በዚህ መልኩ ራሱ ብዙ ስራዎችን መስራት ትችላላችሁ። እንደዚህ አይነት ስራ መስራት የምትፈልጉ ሰዎች እኔን አናግሩኝ። ውጭም ሀገር ያላችሁ ሀገር ውስጥም ያላችሁ ሰዎች አናግሩኝ። አካውንቱ ሞኔታይዝ ከሆነ በኋላ ከኢትዮጵያ ሆነ ቪዲዮዎችን ስትጭን ቲክቶክ እንዳይዝህና እይታን ዜሮ ላይ እንዳያግደው ልትከተላቸው የሚገቡ 3 ወሳኝ የሆኑ ህጎች አሉ። አንደኛ ቅድም ያልኳችሁ ነው። በቃ ያን ስልክ ለቲክቶክ ብቻ ተጠቀሙበት፣ ሌላ ምንም አይነት ስልክ አታስገቡበት። ሁለተኛ ደግሞ ሬዚደንሻል VPN መጠቀም ነው። በቃ በጣም ጥራት ያለው ተከፋይ የሆኑ VPNዎችን ከፍለህም ቢሆን መጠቀም። በጭራሽ ነፃ VPNዎችን የትኛው ምርጥ ነው ቢባልም እንዳትጠቀሙ ጭራሽ ማለት ነው። ተከፋይ የሆኑ VPNዎችንም ስትጠቀሙ IP የማይቀያየሩ አንድ ቦታ ላይ ረክተው ረጅም ሰዓት መቆየት የሚችሉ በጣም ጥራት ያላቸውን የሆኑ VPNዎች ነው መጠቀም ያለባችሁ። ሶስተኛውና ወሳኙ ነገር በዌብሳይት መጫን ነው። በኮምፒውተርህ ላይ VPN አብርተህ በቲክቶክ ክሬተር ሴንተር ዌብሳይት ላይ ቪዲዮዎችን ብትጭን ቲክቶክ የስልክህን GPS መከታተል ስለማይችል እጅግ በጣም ደህንነቱ የተጠበቀ መንገድ ነው። ስለዚህ አፕሎድ በምታረግ ሰዓት ላይ ኮምፒውተርን መጠቀም እሱ እንዲሁም ሞር የተሻለው አማራጭ። ሰሞኑን ፌስቡክ ላይም ቲክቶክ ላይም ማንም ላይነግራችሁ የሚችሏቸውን አይነት በጣም ሚስጥራዊ የሆኑ ገንዘብ መስሪያ መንገዶችን እየነገርኳችሁ ነው። እናንተ ደግሞ በእነዚህ መንገዶች ላይ ከኔ በተሻለ ጥናቶችን በማድረግ እኔ መንገዱን አሳይቻችኋለሁ። ወደ መንገዱ በመግባት በደንብ አድርጋችሁ ጥናቶችን በማድረግ በደንብ አድርጋችሁ ገንዘብ መስራት ትችላላችሁ። ሶስተኛው መንገድ እዚህ ጋር ገባድጄዋለሁ። አራተኛው መንገድ ስለ ቲክቶክ ትራፊክ ፋነሊንግ የሚዳስስ ጽድት ያለ ቪዲዮ ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ይሱኑልኝ።